ሴቶች ራሳችሁን ጠብቁ ቦይፍሬንድ የሚፈልጋችሁ ካለ ለሽግግር ነው ለትዳር እንዳታስቡ ብዙ ወንዶች እዛ አደባባይ ላይ የሚያገኙትን ሴት ለትዳር አይፈልጓት ብዙ እህቶቻችንን እንመለከታለን ሶሻል ሚዲያ ላይ ቭሎግ ሰሪ ሆነዋል ከንግድ ጋር ማይገናኝ ጀስት ራስን ለመሸጥ ቁንጅናን ለመግለጽ ትዳርን ለመፈለግ ቲክቶክ ላይ ልታያቸው ትችላላችሁ ይሄ ቦታው አይደለም አንዱ ገርል ፍሬንድ ያዘኝ ትላለች አንዱ የተወበተች ልጅ ታሪኳን ሲተጽፍ ከዛም በፍቅር ቆየንና ሊያገባ ፈለገ እንደሚያገባኝ ያውቃል ሰርጋችን መቼ ነው ስለው ኦኔኮ ለትዳር ያንቺ አይነትን ሰው አልፈልግም ለጊዜያዊ ቆይታ ነው እንጂ አለ እኔ ለትዳር የምፈልገው ወንድም አታቅ ሶሻል ሚዲያዋ ብዙ ረብሻ ውስጥ የሌለች ቁጥብ የሆነች የልጆችን እናት ነው የምፈልጋት አንቺ እኮ ከወላጆችሽ ከሰረኩሽ እኔ ከኔ ማትሰረቅበት ምን ምክንያት አለሽ ሴቶች ራሳችሁን ጠብቁ ቦይፍሬንድ የሚፈልጋችሁ ካለ ለሽግግር ነው ለትዳር እንዳታስቡ ሌላኛው አጋንዱ ቦይፍሬንድ አውሎ ቆይ ከዛ ንጋባ ስትለው አንቺ ሙእሚን ነሽ አለ አዎ አለች ኢነመል ሙእሚኑነ ኢኽወቱን አላት ይባል ታዲያ ሙእሚኖች እኮ ወንድማማች ናቸው አላት እኛና አንቺ ፋሚሊ ነን እንጂ ባለ ትዳር መሆን አንችልም ራስን መጠበቅ መልካም እጣን አያስመልጥም ሽልማትን አይቀማም ወዳጆች የነብዩላህ ሹዓይብ ልጅ ወደ ሙሳ ስትመጣ አመጣጧን አላህ ገልጾታል ወጃአት ኢህዳሁማ ተምشي على استحياء ራሷን ጠብቃ መጣች ሙሳን የመሰለ አላህን ያናገረን ነብይ ማግባት ቻለ ሐያዋ ከትዳር አላገዳት ቁጥብነቷ ታላቁን የአላህን ነብይ በማግኘት ልትሸለም ተደረገች ትልቁ መልእክት መርየምን ያነሳንበት ራሳችን እንጠብቅ ወጣቶች በተለይ ሴቶች ምን ሰማው ታሪክ ብዙ ነው የቡሶች ህይወት እየተበላሸ ፊውቸራቸው እየጨለመ መጫወቻ እየሆኑ ነው የወጣት ራስን መጠበቅ ለቁም ነገር እስኪደርሱ ቤተሰብ ሸልሞ እስኪድራችሁ ድረስ ስሜትን ማረክ ራስን መቆጠብ ከመርየም እንማረው ታሪክ ነው